أرجى فواه شميمو قلوب العاشقين تهمو تنادي بخوس مددي مددي سلام الرحمن الرحيم سلام الرحمن الرحيم صل على سيد المجود يا نواهي الشركة صل على سيد المجود سلام الرحمن الرحيم صل على سيد المجود ويكون نفس الأبراري صل على سيد المجود وبدي كل الأشرار صل على سيد المجود من بيت الكران حري صلى الله على محمد صلى الله على محمد محمد على نبينا محمد صلى الله على محمد على نبينا محمد وارث كل الرجال محمد على نبينا محمد في وزن كل محمد على نبينا محمد علمه بدر التمام محمد على نبينا محمد اكمل كل المرام محمد على نبينا محمد بهرب يوم الزحام محمد على نبينا محمد نصر سداد الكرام افضل كل الانام አኳ በዝና ከብኔ ያብሬት ሞሊድ ንቅ ትርጉም ያነንቃር እንንጉራጌ ይስበስብ ቃር ታሃይማኖታ ትውፊት አንጻር ናይዲ ደግሞ ንቃር እንምእመናን ያስባስብ ቃር ሀረንታ በዛ አካባቢ ያከው ቢበሩቱ ዝበዓል ንቅ በዓሉ ንቅ አሰባሰብ የሄረ በዓሉ ጉራጌ ቢቻት የሄረም ቻሃ ቢቻት የሄረም ባጎራባች እንዳያነውንም ወረዳ በዘታ ይሳተፉ ጉራጌን ልመታ ደግሞ በጠቃላይ ክርስቲያንም ሙስሊምም የዝበዓል ሀረንታ ጉበጉት ይውቀን በዓሉ በሩቱ ተምነት አንጻር በሙስሊምነት ተከታይ ጎቢያ እንዳያከብረው በዓሉ ይና እንደሞ ተህኖም በህሮት አጠቃላይ ተቸነወ ትውፊት ተቸነወ ስርዓት ተበእንታ ደግሞ በተለያየ መልክ ያከብሪ በዓሉ በሩቱ ዋና በዓሉ ታግን የሃይማኖት ትውፊት የተጠጠ ሃይማኖታዊ ይዘት ያነን በዓሉ በሩቱ ተውጤ ደግሞ ምናልባት ተዛንጻር መንግስት ደግሞ በዓል በየዓመት ይተከበል በዓል ደግሞ ንቃር ይሸን መህሬ አንደኛ የማህበረሰብ ትስስር ይፈጥር ቃሉች ብቻ ጉራጌት ብቻ ተሄረም ተጅማ ተወለጋ ታዲስ አበባ ተተለያየ ክፍለ ሀገር ሰቢቸን በሩት እዚህ ይበሩት ያ ሞሊድ ያከብሬ ይቸን ሰመርቡ የሰብ ደግሞ መንግስት ጥበቃው ሆነው ስርዓት ያስውዝ ጥበቃ ያጠብቁት የተለያየ በቸነው ሰዓት ደግሞ የድዝናጋህማ የተለያየ የወረዳ መንግስት አት አስተዋጽኦ ያለው በሩቱ ቤተና ደግሞ የወረዳ መንግስት ከማም ንሸኒ ደግሞ ይና ዝ ንቅ የህረ መደር ያብሬት መደር በባህል ቱሪዝም ተመዘገበንታ በዩኔስኮ አስመዘገብንታ የቱሪዝም መዳረሻ ያሞሪዬ በርካታ አር ኢቾች ይበሩት አትቾች ኮይነት ማሩ የረጅም ጊዜ እድሜ ያነኑ መስጊድ ነው ረጅም ጊዜ ደግሞ ትውፊት ያከበርኩ የሃይማኖት መደሩ ዝመደር ደግሞ የረጅም ጊዜ መደር ተሮተ አንጻር ደግሞ የቱሪስት መዳረሻ ያምሩት አስተዋጽኦ አንዋ አታፍጥር ደነረን በመሐለታ አካባቢታ ግሪም ታዘው ይማ ሰላም የነሰፈረው መደሩ ስለዚህ በዓል ንቃር ከፍ በባረ መልክ በቱሪዝም በዩኔስኮም ያስመዘግቡዬ የተለያየ አሪቾች ሀሞ በሩቱ مندنا وجد الخوس العزبل مددات أمام الله المجدد فيه جيش ذاك المقصود አልহামዱሊላህ ስሜ ሰማን አብደላ ይባላል። በአሁኑ ጊዜ የዚህ አብሬት መስጊድ ግንባታ ጻፊ ነኝ። ግንባታ ኮሚቴው ጻፊ ነኝ። አብሬትን ለረጅም ጊዜ አውቀዋለሁ። ከልጆቻቸውም ጋር አብሬ ነው የተማርኩት። አብሬት ማለት ለጉራጌ ማለት ነው። ማሻአላህ የሂዳያ ሰበብ የሆነ ቦታ ነው። ከጨለማ ወደ ብርሃን የመጣበት ቦታ ነው። ሰው በተለያየ አጋጣሚ እንዲገናኝ ተርቲብ ተደርጎለታል። በእስነን በመገርገቢያ እንደዚህ በመውሊድ በረመዳን በሳምንት ሐሙስ ሳምንቱ ሐሙስ ማለት ነው ይገባል፣ እዚህ ይገናኛል። እሺሃጋ የነሞራጋ የጌቷጋ ያለ ይገናኛል። ለዛ ይሄ ምን አድርጎታል? በሰው መካከል ትስስርና መሐባ እንዲመጣ ፍቅር እንዲመጣ አስችሎታል። አሁን ሌላ ሀገር ሄዳችሁ የትም ብትሄዱ የምታዩት ኺላፍ እዚህ አታገኙ። ሀድራ ቢገባ ሰው አንድ አይነት ነው፣ ፍቅሩ አንድ አይነት ነው። ገሌ ስም የሚጠራራው ነገር የለውም። አብሬት ልዩ የሚያደርገው ነገር ቢኖር ይሄ ነው። መውሊድ መከበር ከጀመረ 134 ዓመት ይሆናል። 134 ዓመት ይሆናል መከበር ከጀመረ። ከዛን ጊዜ ጀምሮ ማሻአላህ ከተለያየ በኢትዮጵያ ውስጥ ካሉ ከጉራጌም ይሁን ከጅማ ከምናምን ኢትዮጵያ ውስጥ ካሉ ከተለያዩ ሰዎች አሁን ሀድራ ውስጥ ብትገቡ ማለት ነው የተለያየ ቋንቋ ተናጋሪዎችን ታገኛላችሁ። ኢትዮጵያ ውስጥ ያሉ ቋንቋዎች በሙሉ እዚህ ታገኟቸዋል፣ ሰዎቻቸውን ስለምታገኙ ማለት ነው። ለዚህ ሰው ማለት ነው ራሱን በራሱ ነው
እንዲያስተናግድ የሚደረገው ራሱን ችሎ ተሳስሞ ኢባዳ አድርጎ ዱዓ አድርጎ የሚለያይበት ማዕከል ነው አብሬት ማለት ነው። وانا موجش طريقة نمارس الحقيقة في نمسة خلوة الوداد بسم الله الرحمن الرحيم بسم الله الرحمن الرحيم በመቀጠል እኔ ስሜ ኸድር ከማል ይባላል። የመጣሁት ከሀላባ ዞን ነው ከወይራ ወረዳ እና የመጣንበት ዓላማ ያው መውሊድ ነው። መውሊድ ደግሞ ከዛ ጀምረን ወደዚህ እንድንመጣ ያስገደዱን የሆኑ ትላልቅ ምክንያቶች አሉት። ሲጀመር መውሊድ የሚባለው ነገር ብዙ ኸይራትን ሰብስቦ በውስጡ ያካተተ ተግባር ሲሆን ከተግባሮቹ መካከል ደግሞ በዋነኝነት የእምነታችን ትልቁ ፓወር የመጨመር ትልቁ መንስኤ ከመሆኑ አንፃር መውሊድ የሚባለው ቦታ ላይ በመገኘት ያሉ ፋይዳዎች ደግሞ ከዚህ በፊት ሰዎች ከኛ የነበሩ ቀደምቶች ከኛ በፊት የነበሩት ሲናገሩ የሰማነውን ነገር በተግባር ሄደን ማየት አለብን በሚል ወደዚህ ጉዞ ከጀመረን አሁን ወደ 4-5 አመት አልፎናል። በምንመጣበት ቁጥር ሁላ በጣም የእምነታችን ፓወር ጨምሮ ነው የምንሄደው። አንደኛ ደረጃ ሰላት በጀማዓ በመስገድ ዱዓ በማድረግ ለርስ በራስ ያኔ ትንሹ ለትልቁ ወደ መሻይኾች ጋር ቀርበን ያሉ ነገራቶችን አንዳንድ ዕልሞችን በመስማት ብዙ ፋይዳዎችን ይዘን ስለምንሄድ ያ ፋይዳ ደግሞ በየአመቱ መተን እዚህ ቦታ ላይ በመገኘታችን ብዙ ኸይርን ጨምረን ነው የምንሄደው። የአካባቢው የማህበረሰቡ አቀባበል እጅግ በጣም ከሙስሊሙ ይልቅ ገና ክርስቲያን ወገን ሁላ እንኳን ሳይቀር በጣም በክብር በስነ ስርዓት ለምን እዚህ ጋር የመጣው ማንንም ከማንንም ጋር ተጋፍቶ ተጣልቶ ተጋጅቶ አይደለም የሄደው። በፍቅር በመሐባ ተሰብስቦ ሁሉም ዱዓ በመደራረግ እርስ በራስ በመከባበር ሌላው ደግሞ ተማመው ሰው ካለ የደከመ ካለ የተራበ ካለ እርስ በራስ ያለውን ነገር ተካፍሎ በመብላት በጣም ትልቁን ኢክራም እየተደራረገ ነው የሚመላለሰው ማለት ነው። እና ይሄንም ማንም የጠራኝም የለም የተጠራም የለም። ይሄ ጀማ መገናኘቱ ትልቅ ፋይዳ ነው ያለው። ትልቅ ፋይዳ ማለት ጀማ መስገዱ ይሄ ሁሉ ዑለማ ጀማ መስገዱ ራሱ ትልቅ ነገር ነው። ጀማ መስገዱ ብቻ መገናኘቱ ብቻ ሸቋ ያነሳል። የሚነሳ ነገር ብዙ ነገር አለ። ስለዚህ እንደዚህ አይነቱ ደግሞ ሀድራዎች ደግሞ የበለጠ ትኩረት ተሰጥቷቸው በሀገራችን ማለት ነው የበለጠ ቢከበርና የበለጠ እንትን ቢባል ይሄንን ነው እኔ ማስተላለፍ ፈልገው። يا شمس قلبه الزمان الأرض والسماء ورق سبان الزمان يا بطل الكريمة ويا بطل الكريمة مثلك زوج وكفى كل مطلوبي اللهم بدر تمامي